Okay, let me respond. ይቅርታ please ትንሽ መልስ ልስጠው። አምደ ጽዮን መጀመሪያ ከኢማም አህመድ ጋር ለሚተዋጋው አምደ ጽዮን የተዋጋው ከአሚር ሳዕደዲን ጋር ነው። ኦኬ አምደ ጽዮን ያሸነፈው ሸዋ ላይ ነው። ኖርዘርን ሸዋ በራሱ ቴሪቶሪ ላይ እንግዲህ ይሄ ታሪክ ሊታወቅ ይገባል። ታክቲካል ሪትሪት ነው ያደረገው። ታክቲካል ሪትሪት ምክንያቱም እዛ ድረስ መድረስ አልቻለም። ተጨማሪ የሰው ኃይልና ስንቅ መምጣት ስላልቻለ ሪትሪት አረገና አዋሽን ሪቨር ተሻግሮ ነው የቆመው። so in his own neighborhood ነው ኖርዘርን ሸዋ ላይ ነበር ውጊያው። ኦልራይት ኢማም አህመድ የተዋጉት ከልብነ ድንግል ጋር ነበር። ልብነ ድንግል አንድም ቀን ቆሞ ሳይዋጋ እየሮጠ በድንጋጤ ነው የሞተው። ከዛ ልጁ ነው ጋላውዲዮስ። የጋላውዲዮስም በአሚር ኑር አንገቱ ተቆርጦ 11 አመት ሙሉ ግዛቱ ተገዝቶለት የተተከለው። አፕሪሺየት አንተ የተናገርክበትን ዲሲፕሊን እኔም ብናገር ደስ ባለኝ ነበር። ግን አሁን ለምን for the last 2 weeks እረፉ ስንላቸው እዛ ሄደህ መናገር ነበረብህ። የኛ ሰዎች በየቦታው ባውንስ ሲደረጉ ቀይ ሲሰጣቸው ኦኬ ኮንሺየስ ያለውና ይሄን ነገር አቁም የሚል ሰው ጠፋ። እናንተን የሚያነቃቃና ዘራፍ እንጂ የሚል ሰው አልነበረም። ኦኬ ስለዚህ እስቲ እዩዋቸው ኦል አድሚኖቻችሁ የናንተን ሰው አድሚን አድርጋችሁ በየቦታው ከዛ በኋላ እየቀዳችሁ መሳደብ ነበረ፣ መሳለቅ ነበረ፣ ንቀት ነበረ፣ አሮጋንስ ትብኢት ይሄንን ያሳያችሁት። ይሄን አይነት ሶፍትነስ የዛ ብታሳየኝ ኖሮ ያሬ ባከበርኩ ነበረ። ግን እኛ ተው ብለን አቅቶን በኋላ የግድ የመከላከል ጦርነት ማድረግ ነበረብን። አሁን ደግሞ ከመከላከል ወደ ማጥቃት እየተሸጋገርን ነው። ስለዚህ መጀመሪያ መቆም ያለበት ከዛ የሚተኮሰው እሳት ነው። ከዛ የሚተኮሰው እሳት ምክንያቱም ከዛ ነው የተጀመረው ጦርነቱ። የኛን ሰዎች ባውንስ ማድረግ እስካልተዋችሁ ድረስ ስድብ እስካልተዋችሁ ድረስ ዲስሪስፔክት እኛን ማድረግ እስካልተዋችሁ ድረስ አሁን we are millions 20 ጊዜ እጥፍ እኮ ነው አሁን በቁጥርም በሁሉም ነገር እሺ እና ከናንተ ካምፕ መጀመር አለበት ነገር ፈላጊው እናንተ የሚልክም ቦልዞ ይዞረው ማን ነው ኦኬ ህብረ ብሔር አይደለም እንደምትሉት ሰማያዊ ፓርቲ እስቲ ኤክስኪዩቲቭ ኮሚቴዎቹ ነው ያቸው ከአንድ ብሔረሰብ የመጡ ናቸው አንድ ሌላ ሰው ስም አሳየኝ ኦኬ አንድነት ፓርቲ እስቲ ኦል ኤክስኪዩቲቭ ኮሚቴዎች ነው ያቸው አንድ ሌላ ሰው አሳየኝ ሌላውን አንተ ዘረኛ በዘር ተደራጃለህ እናንተ የውሸት ሰማያዊ ስላለ ነው ሰማያዊ ማለት እኮ መንፈሳዊ ለማለት ነው ከሰማይ ከዝጌር የተቀባለ ማለት ነው አማርኛውን እናቋለን መናገር ስላልፈለግን እኮ ነው ድሮን ታይትላችሁ ላይ የነበረ እኮ ነው ከዝጌር የተቀባ ዘነገደ ይሁዳ ይሄን ለማለት እኮ ነው ያረጋችሁት ስለዚህ ጥቃቱ ሁሉ ጊዜ ነገር ፍለጋው ትንኮሳው የሚመጣው ከዛው ካምፕ ነው and we have been tolerant ትግስትን አሳይተናል እኮኛ ከናንተ በኩል መከባበሩ ይመጣል ብለን ኖ ይሄን ትግስት እንደ ፍርሃት ነው የተቆጠረው ከዛ በኋላ እንዳው አትናገሩም ከዛ በኋላ መጠምዘዝ ከጀመረ ኦኬ ሃይማኖት ሙስሊም እናንተ እንደዚህ ናችሁ የሃይማኖት ጦርነት ጀመራችሁ እናንተ የዘር ጦርነት ጀመራችሁ ስለዚህ አንቺው ታመጪው አንቺም ታሮጪው ይሄ እናንተ ተረት አይደለም did we started the war እኛ መስጊዶቻችን ምንልክን ዲያናውንስ አድርገዋል ወይ የእናንተ ቸርቾቻችሁን ትስሉ why now በነውር የሞተን ሰውዬ እንዴት ታከብራለህ እኔ መንገድ ላይ እንኳን ታቋዋለህ ቢሉኝ አላቆም ነበር ማለት ዘመዴ ቢሆን አላቆም ትላለህ እንደዛ አይነት በነውር በሽታ የሞተ ኦኬ እንደዛ አይነቱን ሰው መንገድ ላይ እንኳን እንደማያውቀው ሰው ሆነ ነው የምትሄደው
ለሬድ ኢንዲያኖቹ ያመጣው ሬድ ኢንዲያኖቹ ኖርዝ አሜሪካ ሲፍለስ አልነበረም ነጮቹ እንዴት እንደሚገድሏቸው አሜሪካን ሂስትሪ ሁላችንም ወስደናል አሜሪካን የተማርነው ኦኬ በብርድ ልብስ የሲፍለስን እንትን ቀብተው ብርድ ልብስ አደሏቸው ያን ብርድ ልብስ ከመለሱ በኋላ እንትና እና እንደዛው ጄኖሳይድ ነው የፈጸሙት ነጮችም ልክ ሚኒሊክ በሳውዘርን ፒፕል ላይ የፈጸመውን አይነት ጄኖሳይድ ነው የፈጸሙት ነጮች እነሱ እንኳን ታሪኩን አምነዋል the difference between እነዛ ነጮችና የሚኒሊክ ዲፈረንሱ እነዛ ስላመኑ ሬድ ኢንዲያኖችም ወጣላቸው ኔቲቭ ኢንዲያኖች በቃ አምነዋል ኢትስ ኦኬ አሁን እኮ እየካርከኝ እኮ ነው ኦኬ ራስ መኮንን እኮ መሐል በካፒታል ሲቲ መጥቶ መስጊዱ ላይ ቆሞ ሽንቱን ከሸና በኋላ አፍርሶ ፎቶዎቹ አሉ ቤተስካን ሰራ በአንድ ቀን ውስጥ ያንን የተቃወሙ ሰዎች 10000 ሰው ሞተ ወንድ ሴት ህፃን ሳይል 10000 in one day when that mosque converted to church አሁን ለሂስትሪ አለ ፊት ለፊቱ ደግሞ ምንድነው ያለው የጨለንቆ ሐውልት አለ ቀደም የጨለንቆ ሐውልት የለም ምናምን ሲባል ሰምቼ ነበር ሁለት የጨለንቆ ሐውልት ነው ያለው አንድ እዛ በጉልበት የተወሰደው ቸርች ፊት ለፊት አለ አንድ ደግሞ ጨለንቆ ቦታው ላይ አለ ኦኬ ኡጋዴን ሊበሬሽን ፍሮንት ኦኤንኤልኤፍ የሚያከብረው ነው ኡርዶህ ይባላል ኦኬ ያ መስጊድ እንትን ሲወና ሰው ሲጨፈጨፍ ኦኬ በያዘው ጎራዴ ይዞ ነበር የስምንት ነፍጠኛ ሆድቃ ካወጣ በኋላ ተገደለ እስካሁን ያከብሩለታል ዳ ስሙን ኡርዶህ ማለት በሶማሊኛ ሆድቃ ያወጣ ማለት ነው ሆድቃ ያወጣ that is a hero ስለዚህ ታሪኩ አስፈላጊ ከሆነ እንደንቱም ይዘረዘራል ስለዚህ መጀመሪያ ፋየር ፋይቲንግ ማድረግ ያለብህ እዛ ነው እዚህ ከመምጣቱ በፊት ይሄ እኮ የተሰደበ ቤት ነው ለምን ተገባላችሁ እዚህ እኔ እኮ እዚህ ቤት የምገባው ሚኒሊክ ጄኖሳይድ እንዳደረገ ስላመንኩ እኮ ነው አያቴ ስለሞተ እኮ ነው የኔ አያቶች ጨለንቆ ላይ ሞተው ከዛ በኋላ ሚኒሊክ ወታደሮች ከተማ ከገቡ በኋላ ምንድነው ያደረጉት የወታደሮችን ሚስቶችና ልጆች ከከተማ አወጧቸው ሁለት ህፃን ልጆች የኔ አያት ሴት አያቷ ይዛ ስትሄድ መንገድ ላይ ጅብ ወጥቶባት ልጆቿን ዛፍ ላይ አውጥታ እሷን ጅብ በላት መውጣት አቅቷት ጅብ በላት ሁለት ህፃናት ልጆች እናታቸውን እያዩ ጅብ በላት that's my grandmother ጠብቀው ሲነጋ ሁለቱ ልጆች ሄደው ኡጋዴን ውስጥ ኦኬ so I have 3 generations now for 3 generations in ኡጋዴን ውስጥ ለዛ ነው የተወለድኩት for the last 3 generations see I am a victim okay እኔ በስሜና በሃይማኖቴ ብቻ እኮ 77 6 ዓመት ልጅ ሆኜ የጥይት ሩምታ ሰማ ከንቅልፌ ሲነሳ ቤተሰቦቼ በር ላይ ተረሽነዋል every male of my family were executed just አህመድና መሐመድ ነበሩ ይሄን ሁላ እያወቅን ነው እናንተ ታውቃላችሁ ትሻሻላላችሁ but still ያ አኒማሊስቲክ የሆነ ቢሄቪየራችሁ አልቆመም አሁንም አልገባችሁም የሰው ትግስት የሰው ፊውቸር ማየት አልገባችሁም ለዚህ ነው እኔ ልንገር አንድ ጊዜ ጎረመስኩና ከኢሰፓ ከምናምን ጋር ተጣልቼ ፍርድ ቤት ቀረብኩ ፍርድ ቤቱ በስሜ አልጠራኝም I was 16 የተባልኩት ምንድነው ፍርድ ቤቱ መዝገቤን ሲጠራ የሰርጎ ገብ ልጅ ምክንያቱም 1953 ላይም በኩል ጦርነት ጊዜ አያቴ ተዋግቶ ስቅላት ተፈርዶበታል so continuous generation we have been suffering and we have been saying okay so these people ይበቃቸዋል
ስለዚህ በፈረንጅ ኃይሎች ነበራችሁ አሁንም በፈረንጅ ኃይል እስከ ነበር አሁን ስባት ነጋ ነግሯቸዋል ኦኬ ባክቦናቸውን ሰብረናል ስለዚህ አሁን እንደማገገም ፋንታ ኦኬ የቀረው ህዝብ የረከበ መሰላችሁ ቲፒኤልኤፍ እኮ ባክቦናቸውን ስለሰባበረው ቲፒኤልኤፍ ኮመን ኢነሚ ነው ዲሞክራሲን የከለከለ ነው ብለን እንታገላለን ብለን ነበር እኮ የተነሳነው እስከዛሬ አብረን እኮ ቲፒኤልኤፍን እየታገለን ነበር ኖ እናንተ ጠመንጃችሁን ወደኛ አዞራችሁ ሲ you turned your gun so ሰባችን እንታገሳችሁ ነው የምትፈልጉት ስለዚህ ሴናደር ፕሊዝ እዛው ተመለሰ እዛ ካምፕ ሰሞኑን በየሩሙ ሰዎችን አድሚኖችን ቃሌና ሲቪሊቲ አይነጋገርም ነበር ቃሌና ዶክተራሩም አይነጋገርም ነበር አይሶሌትድ የሆነ ቃሌ የሞሽና የእንትን ቤል ነበር የአንድነት ፓርቲ ቤት አሁን አንድ ላይ ተሰበሰቡ ከድርጅት ስዊዘርላንድ ኦኬ ምን ወያኔ ለምን እነዚህ ላይ እንተባበራቸለን ብለው አንድ ላይ ተሰበሰቡ እዛው ነበሩ ሳዳመጡ ሁሉም መፈከር ይላል እንጨፈጭፋቸዋለን መመከታቀቶን አይደለም ስለዚህ ሰላም ከናንተ ጋር እስኪመጣ ድረስ ጦርነቱን እኛ እንጨርሰዋለን ማይክ ፍሪ አመሰግናለሁ አባው ሹክራን